የዩኒቨርሲቲ ተማሪዎች ዩኒቨርሲቲ ለመግባትም እቅድ ዓላማ ያላችሁ ተማሪዎች በጣም ልትጠነቀቁበት የሚገባ በዛሬ ቪዲዮአችን የምናይ ይሆናል። ይህን ቪዲዮ እስከ መጨረሻው ማየት እንዳይረሳ። ዩኒቨርሲቲ ለመግባት ያሰባችሁ ተማሪዎች ሃይስኩል ያላችሁ ልትሆኑ ትችላላችሁ። ዩኒቨርሲቲ ውስጥም ያላችሁ ልትሆኑ ትችላላችሁ። ስለዚህ በጣም ልትጠነቀቁበት የሚገባ በጣም ለእናንተ የሚያስፈልጉ ነገሮችን በዛሬ ቪዲዮአችን የምናይ ይሆናል። አብዛኛው ሃይስኩል ላይ ያለ ተማሪ ስለ ዩኒቨርሲቲ ምንነት ምንም የሚያውቀው ነገር የለም። አንዳንድ ተማሪዎች በተለይ ገጠር አካባቢ ካሉ ተማሪዎች ስለ ዩኒቨርሲቲ ምንነት እንዴት እንደሆነ አያውቅም፣ ዝም ብሎ ይማራል። አንዳንድ ተማሪ ደግሞ ምንም ዓላማ የለውም፣ ዝም ብሎ ነው የሚማረው። ተምሮ ምን እንደሚሆንም አያውቅም፣ ምንም የያዘው ነገር የለም፣ መማር ብቻ ነው። ያወጣው ፕላንም የለም፣ ዓላማም የለም ማለት ነው። ስለዚህ ለእናንተ የሚሆን ዛሬ ስለ ዩኒቨርሲቲ ሙሉ መረጃ የምሰጣችሁ ዩኒቨርሲቲ ምን እንደሆነ የማሳውቃችሁ በሃይስኩል ህይወታችሁስ በምን መልኩ ማለፍ እንዳለበት በምን መልኩ መቀጠል እንዳለባችሁና ጥሩ ውጤታማ እንድትሆኑ የምትፈልጉትን ዲፓርትመንት ተምራችሁ በጥሩ ውጤት ከዩኒቨርሲቲ እንደምትመረቁ እምናይ ይሆናል። በዛሬው ቪዲዮ የምናየው ምንድነው? ጀነራላይዝ አድርገን ስለ ዩኒቨርሲቲ ስለ ሃይስኩል ጉዳይ ጀነራላይዝ አድርገን የምናይ ይሆናል። በሚቀጥለው በፓርት እያደረግን እያንዳንዱን ነገር የምንማማር ይሆናል ማለት ነው። ስለዚህ አብዛኛው የሃይስኩል ተማሪ የማያውቋቸው ብዙ ሚስጥሮች ግራ የገባቸው። አንዳንድ ተማሪ ዩኒቨርሲቲ ገብቶ በቃ ተመችቶት ደልቶት የሚኖር ይመስላል። አንዳንዱ ተማሪ ደግሞ ዩኒቨርሲቲ መግባት ከባድ ነገር አድርጎ የሚቆጥር ተማሪ አለ። አንዳንዱ ደግሞ በጣም ደስ የሚል ብዙ ነገር የማይመች ደግሞ አንዳንዱ የማይመች የሚርብ ስቃይ ያለበት አድርጎ የሚወስድ ተማሪ አለ ማለት ነው። ስለዚህ ምንድነው መጀመሪያ ሃይስኩል ሆናችሁ ስለ ዩኒቨርሲቲ ምንነት ማወቅ አለባችሁ ግዴታ። የመጀመሪያው ዓላማ ሊኖራችሁ ይገባል። ምንድነው ወደፊት የዩኒቨርሲቲ የመግባት ፍላጎት ካለው ሰውየው እዛ ገብቼ ምንድነው የምፈልገው ምንድነው መማር የሚለውን መጀመሪያ ልክ ሃይስኩል ሲገባ እቅድና ፕላን ሊኖረው ይገባል። 9 ሊሆን ይችላል፣ 10፣ 11፣ 12። ስለዚህ እቅድ ማውጣት አለበት። የመጀመሪያው ዓላማውን መለየት አለበት። ያን ዓላማ ደግሞ እኔ የምፈልገው ነገር ምንድነው፣ በጣም ደስ የሚለኝ ትምህርት፣ ጥሩ የምሰራው ወደፊትም ደስ የሚለኝ ነገር ምንድነው የሚለው መጀመሪያ ራሱን መጠየቅ አለበት። ከዛም ራሱን ከጠየቀ በኋላ እሱ የሚፈልገው ነገር ዶክተር መሆን ከሆነ ወይንም ደግሞ ኢንጂነሪንግ መሆን ከሆነ የሚፈልገው ነገር፣ ስለዚህ ዓላማውን ምን ያደርጋል ማለትን ይለያል። ዓላማውን ከለየ በኋላ ምን ማድረግ አለበት? ፕላን ማውጣት መቻል አለበት። ይህን ነገር ለማሳካት ምን ማድረግ መቻል ይኖርብኛል? ምን ባደርግ ነው ይህንን ዓላማዬን ላሳካ የምችለው የሚለውን ነገር አንደርስታንድ ማድረግ መቻል ይኖርበታል። ስለዚህ ኦብጀክቲቭ አለው፣ ፕላን አውጥቷል። ስለዚህ ያንን የሚፈልገውን ዲፓርትመንት አግኝቶ ለመቀጠል የሚያስፈልጉ መሰረታዊ ነገሮችን ለይቶ ምን ያደርጋል ማለት ነው? ያስቀምጣል ማለት ነው።
ሬት ያስቀምጣሉ። ምንድነው የምፈልገው ነገር ብሏል። ያንን ነገር ደግሞ ያስቀምጣል፣ ዘርዝሮ ያስቀምጣል። ሶስተኛው ምንድነው? ኢንፎርሜሽን መሰብሰብ፣ ኮሌክቲንግ አን ኢንፎርሜሽን መሰብሰብ ይኖርበታል። አናላይዝ መስራት ይኖርበታል። ምን ማድረግ አለበት? ሪሰርች መስራት አለበት። ሪሰርች መስራት ያለበት ስለምንድን ነው? የመጀመሪያው ስለዛ እሱ ስለሚፈልገው ዲፓርትመንት ራይት። እኔ ዶክተር ነው ወደፊት መሆን የምፈልገው ብሏል። ስለዚህ ዶክተር ለመሆን የሚያስፈልጉ ነገሮች ምን ናቸው ብሎ ካስቀመጠ በኋላ እነዛን ዝርዝሮች ለማግኘት ኢንፎርሜሽን ምን ያደርጋል ማለት ነው? ኮሌክት ያደርጋል፣ ዳታ ይሰበስባል ማለት ነው። እነዛን ኢንፎርሜሽኖችስ ከምንድን ነው የማገኛቸው የሚለውን ደግሞ አሚሮ ላይ ያስገባል። እነዛን ከምን ያገኛል? የመጀመሪያው ዩኒቨርሲቲ ተመርቀው ከወጡ ተማሪዎች፣ ዩኒቨርሲቲ ላይ እየተማሩ ያሉ ተማሪዎች ወይንም ደግሞ መምህራኖች እና ታላላቆች ከነሱ ምን ያደርጋል ማለት ነው? ኮሌክት ያደርጋል። ሜዲሲን ከሆነ መማር የሚፈልገው ዩኒቨርሲቲ ሜዲሲን ከሚማር ተማሪ ወይንም ደግሞ ተምሮ ከወጣ ተማሪ ወይንም ደግሞ ስራ ይዞ በዛ ፊልድ ተመርቆ ስራ ከያዘ ተማሪ ከሱ ምን ያደርጋል ማለት ነው? መረጃ ይሰበስባል። እንዴት? ምን ያስፈልገኛል? ምን ያክል ውጤት ያስፈልገኛል? ምን ያክል ዕውቀት ያስፈልገኛል? ዩኒቨርሲቲ ገብቼስ ምን ያክል ዓመት እማራለሁ? የሚሉትን መጀመሪያ ምን ያደርጋል ማለት ነው? መለየት አለበት። ትምህርቱ ምን ያክል ነው? ይከብዳል? ይቀላል? እነዚህን ያስቀምጣል ማለት ነው። ዘርዝሮ ያስቀምጣል። መጀመሪያ ዲፓርትመንቱን አስቀምጧል። ለዛ ዲፓርትመንት የሚያስፈልጉ ነገሮችን ያስቀምጧል ማለት ነው። ከዛም በመቀጠል ምንድን ማድረግ አለበት? እኒህን የሚያስፈልጉ ነገሮች እኔ አሟላለሁ ወይ? እተገብረዋለሁ ወይ? ቁርጠኛ ነኝ ወይ ብሎ ወደ ራሱ ይመለሳል። ራሱን መጠየቅ ይጀምራል ማለት ነው። እኔ ማን ነኝ ብሎ መጀመሪያ ራሱን ይጠይቃል። ይህን ነገሮች ለመተግበር እኔ እችላለሁ ወይ ብሎ ራሱን ይጠይቃል ማለት ነው። ምን ላይ ነው ያለሁት? እኒህን ማሟላት እችላለሁ ወይ? እዚህ ፊልድ ውስጥ እንዴት እገባለሁ? የሚሉትን ነገሮች ምን ያደርጋል ማለት ነው? ራሱን ይጠይቃል። ከዛም ራሱን ከጠየቀ በኋላ ራሱን ምን ማድረግ አለበት? ማሳመን አለበት። እኒህን እወጣለሁ፣ በቃ ቁርጠኛ መሆን መቻል አለበት ማለት ነው። እወጣዋለሁ፣ ይህን ምንም የሚከብደኝ ነገር የለም፣ ቁርጠኛ ሁኜ እቀጥላለሁ የሚል ቁርጠኝነት እና ተነሳሽነት ኑሮት መነሳት መቻል አለበት። ከዛም እነዛን የሚያስፈልጉ ነገሮች ዘርዝሮ አስቀምጧል። እነዛን ደግሞ እንዴት ተገብራቸዋል? ለምሳሌ ያንን የሚፈልገው ፊልድ ለማግኘት ኢንትራንስ ኤግዛምን ጥሩ ውጤት ማምጣት እንዳለበት መረጃ ኮሌክት አድርጎ ከሆነ በነዛ በሜዲሲን ባሉ ትምህርት ለምሳሌ እነ ባዮሎጂ፣ ኬሚስትሪ በእነሱ ላይ ደግሞ የተሻለ ዕውቀት መኖር እንዳለበት ያንን መረጃ ኮሌክት አድርጎ ከሆነ እነሱ ላይ ትኩረት ያደርጋል ማለት ነው። ስለዚህ እንዴት አድርጌ ባነብ ነው፣ በምን አይነት መልኩ በዘጋጅ ነው ያንን ጥሩ ውጤት የማመጣ ወደሚል ጥያቄ ይገባል ማለት ነው። በምን አይነት መልኩ ብሰራ ያንን ጥሩ ውጤት ልሰራ የምችለው? በጥሩ ውጤት ኢንትራንስን
ላልፍና የምፈልገውን ነገር ላሳካ የሚችለው የሚለውን ነገር ጥያቄ ራሱን ይጠይቃል ማለት ነው። ከዛም በኋላ አሁንም ምን ያደርጋል? ኢንፎርሜሽን ኮሌክት። ለምን? እንዴት ማጥናት አለብኝ? አሁንም ከሌሎች ተማሪዎች ኤክስፔሪየንስ መውሰድ። ራይት? ኤክስፔሪየንስ። ምሳሌ አንድ ተማሪ በሱ በሚፈልገው ፊልድ በጥሩ ውጤት ተመርቆ ወጥቶ ጥሩ ደረጃ ላይ ደርሶ ያለ ካለ እሱን ሄዶ መጠየቅ። አንተ እንዴት ነው እዚህ ደረጃ ልትደርስ የቻልከው? በምን አይነት መልኩ ብትሰራ ኢንትራንስን ይህን ያህል ከፍተኛ ውጤት ያመጣው? ያጠናን ዘዴህ፣ እቅድህ ምን ይመስል ነበር የሚል ጥያቄ መጠየቅ። አሁንም ኢንፎርሜሽን ኮሌክት እያደረገ ነው። ምን ለማድረግ? ያንን ጥሩ ውጤት ለመስራት። ራይት? ምክንያቱም ጥሩ ውጤት መስራት አለበት ያንን የሚፈልገው ፊልድ ለማግኘት ማለት ነው። ከዛም በኋላ ከሱ ኢንፎርሜሽን ዳታ ይሰበሰበ ማለት ነው። በዚህ መልኩ አጥንቼ በዚህ እንደዚህ አድርጌ ነው እኔ ውጤታማ የሆንኩት። ጥሩ ውጤት የሚያመጣውት በዚህ አይነት ያጠናን ዘዴውን ሁኔታውን በምን አይነት መልኩ ምን አይነት መጽሐፍቶችን አሉ በምን አይነት መልኩ እንደቀጠለ ከሱ ኤክስፔሪየንስ ይወስደ ከሌሎችም ታላላቅ ሰዎች ኤክስፔሪየንስ ይወስዳል። ከዛም በኋላ ያንን ነገር ምን ማድረግ ይጀምራል? መተግበር ይጀምራል። ልክ እቅድ ያወጣል። የቀን እቅድ፣ የወር እቅድ፣ የዓመት እቅድ። በዛ እቅድ መሰረት ምን ያደርጋል ማለት ይሄዳል። ዛሬ ጠዋት ምሳ በልቼ ይህን ሰርቼ ምሳ ሰዓት ላይ እንዳርጌ እስከ ምሳ ሰዓት አንብቤ ከሰዓት እንዲብዬ ላይ ብለህ ሄጄ ማታ ብለው መጀመሪያ ምን ማድረግ አለበት? መዝግቦ መያዝ አለበት ማለት እቅድ የሚል ይሄ ያችን ያቀዳትን ምንም ሰዓት ሳይሸርፍ መስራትና ማንበብ አለበት። ይችል ለስራ፣ ይችል ለትምህርት፣ ይችል ለዚህ ብሎ እቅድ አስቀምጧል። ያችን ለጥናት ያላትን ደግሞ ከዚች እስከዚህ ሰዓት ይችን ቻፕተር፣ ከዚች እስከዚህ ሰዓት ይችን ቻፕተር ብለው ደግሞ ማስቀመጥ መቻል አለበት። በዚህ ሰዓት እንደምንም ለፍቶ ያችን ቻፕተር ምን ያደርጋል? ይሸፍናል። ልክ በዛ በእቅዱ መሰረት በወሰደው ዳታ በሰበሰበው መሰረት ያንን እያከናወነ ከሄደ ምንም ጥርጥር የለም የሚፈልገውን ውጤት ይሰራል ማለት ነው። ስለዚህ ሁላችንም መጀመሪያ እቅድ ይኖረናል። ሁለተኛ ላቀርነው ነገር መረጃ ይኖረናል። ራይት? እዛ መግባት ለምፈልገው ነገር መረጃ ይኖረናል። ያንን መረጃ ደግሞ ኮሌክት በማድረግ ያንን ነገር ማከናወንና መስራት ያስፈልጋል። የመጀመሪያው። ስለዚህ አብዛኛው በሃይስኩል ያላችሁ ተማሪዎች እዚህ ላይ ብዙም የማታውቋቸው ነገሮች አሉ። ስለዚህ ምን ማድረግ ነው ያለብኝ? ምን ባደርግ ነው በጥሩ ውጤት ወደ ዩኒቨርሲቲ መግባት የምችለው የሚለው ነገር እንግዲህ እምነግራችሁ ነው ማለት ነው። ስለዚህ ማድረግ ያለባችሁ ምንድነው? መጀመሪያ ማቀድ ነው። ዓላማ ሊኖራችሁ ይገባል። በዛ ዓላማችሁ ላይ ምንም ጠንክራችሁ መስራት ነው። በእቅድ መሰረት መሄድ ነው። ጓደኛ መቀነስ፣ የማያስፈልጉ ጓደኞችን መቀነስ። ጓደኛ ስለሚለው በሌላ ቪዲዮ በሌላ ፓርት የምሰራላችሁ። ነገር ግን ለዛሬው ምንድነው የሚያስፈልገኝ ነገር ለሚሉት ማብራሪያ ነው ማለት ነው የምሰጣችሁ። ስለዚህ ያዛ ጥሩ ደረጃ ለመድረስ መጀመሪያ እዚህ ምን ማድረግ አለበት? መጣር፣ መቆፈር አለበት።
ምሳሌ ልንገራችሁ። አንድ ምሳሌ የሆነ ውሃ ሰፈር ውስጥ ምንም አይነት ውሃ ጠፋ። ውሃ ሲጠፋ ውሃ ቆፍራችሁ ማውጣት ፈለጋችሁ። የሆነ ሜትር ሩቅ ሜትር ቆፍራችሁ ያንን ውሃ ለማውጣት አቀዳችሁ። ስለዚህ መጀመሪያ ምን ታደርጋላችሁ? ትቆፍራላችሁ። ያንን ለመቆፈር የሚያስፈልጋችሁ ነገር አለ ማለት ነው። ራይት። ስለዚህ ያንን ዓላማ ለማሳካት የሚያስፈልጉ ነገሮች አሉ። ከዛም በኋላ ወደ ተግባር ትሄዳላችሁ። በእነዛ መሳሪያዎች መቆፈር ከሆነ ይቆፍራል። የመጀመሪያው ቁፋሮ ኤሌመንታሪ ነው። ኤሌመንታሪ ላይ ያለች ቁፋሮ ብዙም አትከብድም፣ አታጨናንቅም። ቢኮዝ ኦፍ ቤተሰብ አለ። እናንተም ብዙም የመጨናነቅ እንትን የላችሁም። አእምሯችሁ ፍሪ ነው። ምንም የተጎዳ አይደለም። ልክ ሃይስኩል ስትደርሱ ደግሞ ጠንከር ወደ ማለት ይሄዳል ማለት ነው። ጠንከር ለምሳሌ ልክ እየቆፈራችሁ በምትሄዱበት ጊዜ ምን ወጣ? ድንጋይ። እናንተ ውሃ ለማውጣት ነው ያቀዳችሁት ወደ ውስጥ። ልክ ስትቆፍሩ ምን ወጣ? ድንጋይ። ያቺ ድንጋይ ደግሞ የምትወጣው ሃይስኩል ላይ ናት። ያቺን ድንጋይ እንግዲህ እንደ ታሪክ ፈርክሼ አውጥቼ ከዛም ቆፍሬ ውሃውን አወጣዋለሁ። እንዴት ላርግ የሚል ምን ውስጥ ትገባላችሁ? ሐሳብ ውስጥ ቢዚ ትሆናላችሁ፣ ትጨናነቃላችሁ። ምን ባደርግ ነው የሚሻለው? አብዛኛው ሃይስኩል ላይ እንዴት ነው ማለት ነው? አብዛኛው ተማሪ እየወደቀ ነው። እኔም ወደቀ አይቀርም። ይህን ትምህርት አልችልም፣ ኧረ ፊዚክስ ከብዶኛል፣ እንትና ማትስ በጣም እንግሊዘኛ አልችልም፣ እንዴት ነው የምሰራው? ብዙ ቢዚ የሚያደርጓቸው ነገሮች አሉ። ስለዚህ ያንን ድንጋይ ለመፍለጥ ወይንም ደግሞ ያን ድንጋይ ፈረካክሶ አውጥቶ ያችን ውሃ ለማውጣት ምን ያስፈልገኛል? ገብቷችኋል? አሁን ኤሌመንታሪውን ቤተሰብ ቆፍሮ አውጥቶናል። እኛ ብዙም ሳንጨናነቅ እየተቆጣጠረ ምን ሊሆን ይችላል? መጽሐፉንም እየገዛ እያስነበበም እያስጠናም የሚያስጠናም አዘጋጅቶ ያንንም ነገር አድርጎ ኤሌመንታሪን አስጨርሷል። ልክ ሃይስኩል ስንገባ ደግሞ ራሳችን ማሰብና የራሳችን ጥረት በጣም አስፈላጊ ይሆናል ማለት ነው። ስለዚህ ያንን ድንጋይ አድርጌ እንዴት ልፈለጠው የሚል ሐሳብ ውስጥ ትገባላችሁ። የሆነ ቁጥ ድንጋይ ወጣባችሁ፣ ልክ እየቆፈራችሁ ውሃ ለማውጣት እናንተ ያቀዳችሁት። ስለዚህ ያ ነገር ሲወጣባችሁ ትጨናነቃላችሁ ማለት ነው። ምን ላድርግ? ስለዚህ አንዳንዱ ምን ያደርጋል? ይተዋል። በቃ ተው ይልና እስቲ ሌላ ቦታ ድንጋይ የሌለው ቢኖር ብሎ ሌላ ቦታ ይጀምራል። አሁንም እዛ ያገኛል፣ ሌላ ቦታ ይጀምራል። አንዱንም ሳንይዘው ምን እናደርጋለን ማለት ነው? ከሁሉም ነፃ እንሆናለን። አንዱን ሳንይዘው አንዴዛ ስንል ከሁሉም ውጭ እንሆናለን ማለት ነው። ስለዚህ አንድ ዓላማ ይኖራል የሚለው ምንድነው? ይሄ ነው ማለት ነው። ምን ማድረግ ነው ያለበት? ያንን ድንጋይ ፈረካክሶ አልፎ ያችን ውሃ ለማውጣት ምን ማድረግ አለብኝ የሚል እቅድ ነው ማውጣት ያለበት እንጂ ትቶ ሌላ ቦታ ሌላ ነገር መቆፈር አይደለም። ራይት? ስለዚህ እኛም ዓላማችን ትምህርት ከሆነ ድረስ ያ ነገር ከበድ ሲል ያን ከባድ ነገር በምን መልኩ እወጣዋለሁ፣ በምን መልኩ ፈረካክሼው እሄዳለሁ አይደል? ስለዚህ ያንን ካሰበ በኋላ ይህን ነገር ለመፈርከስ ይህን ድንጋይ ለመፈርከስ ምን ያስፈልገኛል? ስለዚህ ድንጋዩን ለመፈርከስ መጀመሪያ ለመቆፈር ምንድን ነው ያስፈልገው? ጮለቅ ሊሆን ይችላል። ያንን ነገር ለመቆፈር ያን ድንጋይ ለመፈርከስ ግን የሚያስፈልግ ምን አለ? ማቴሪያል አለ ማለት ነው። ራይት? ማቴሪያል አለ። ሌላ ተጨማሪ መፈርከስ ያን የፈረከስከውን ነገር ደግሞ ማውጫ ሌላ ያስፈልጋል ማለት ነው። ስለዚህ ሃይ ስኩል ላይ እንዳለ አሁንም ያንን ነገር ለመወጣት ትምህርቱን ፈረካክሰ በጥሩ ውጤት ለመውጣት ተጨማሪ
ጥረት ያስፈልጋል ማለት ነው። ይህ ጥረትን መጨመር መቻል አለ። ቢኮዝ ኦፍ አቅመ አሚሮ ምን እያደረገ ነው የሚሄደው? ከልጅነታችን አሚሯችን ፍሪ ነበር። ልክ ወደ ከፍ እያለ ስንሄድ አሚሯችን ትንሽ እየቀነሰ ይሄዳል። ራይት ያም የቆፈረው ሰውዬ ቆፍሮ ድንጋይ እስኪወጣ ድረስ ምን አውጥቷል? ጉልበት አውጥቷል። ጉልበቱ ምን አልኳል? ቀንሷል። ራይት የኛም አሚሮ እያደር ምን እያደረገ ነው የሚሄደው? እየቀነሰ ስለሚሄድ አሚሯችን ሪፍሬሽ ማድረግና መጠንከር መቻል ሲስተማቲክ መሆን መቻል አለብን ማለት ነው። ራይት ስለዚህ ምን ያደርጋል ማለት ነው? ያ ሰው የሚያስፈልገውን ነገር ይህ ያስፈልገኛል፣ የሚያስፈልገውን ነገር አሁንም ያስቀምጣል ማለት ነው። ያንን ነገር ከየት ነው የማገኘው? የሚያስፈልገኝን ነገር ከምንድን ነው ከየት ነው የማገኘው? ምሳሌ ድንጋዩን ለመፍለጥ የሚያስፈልገው ነገር አለ። ያንን ነገር ከየት ያገኛል? ከገበያ ሊሆን ይችላል፣ ከጓደኛው ሊሆን ይችላል አይደለም፣ ከዘመዶቹ ሊሆን ይችላል፣ ከጎረቤት ሊሆን ይችላል አይደለም ያገኝ። ስለዚህ አንተም ያንን የሚያስፈልገን ነገር የምታገኘው ከቤተሰብ ከታላላቅ ሰዎች፣ ተምረው ከወጡ ተማሪዎች፣ ስራ ይዘው ከሚኖሩ ሰዎች ያንን ነገር ኢንፎርሜሽን ማግኘት ትችላለህ ማለት ነው። ራይት ስለዚህ አሁንም ምን ያደርጋል ማለት ነው? ያን ድንጋይ ለመፍለጥ ያ ነገር ገጥሟቸው ካወቁ ሰዎች ይጠይቃል ማለት። እንዴት ነው እናንተ ይህን ነገር ፈልጣችሁ ይህን ውሃ ያወጣችሁት ብሎ ምን ያደርጋል ማለት ነው? ያ ነገር ከገጠማቸው ሰዎች ይጠይቃል ማለት ነው። ከዛም ከጠየቀ በኋላ እነሱ በዚህ ይህን አድርገን እንደዚህ አድርገን ፈረካክሰን ሄደን እንደዚህ ያወጣ ነው የሚል ምን ያገኛል ማለት ነው? ኢንፎርሜሽን ያገኛል ማለት ነው። ራይት ስለዚህ ተማሪም ምን ማድረግ አለበት ማለት ነው? እንዴት በምን አይነት አጠናን ዘዴ በምን አይነት መልኩ ሃይስኩልን ጨርሰ ጥሩ ውጤታማ ይህን የሚመስል ውጤት አመጣ ብሎ ያን ተማሪ መጠየቅ መቻል አለበት ነው። ራይት ያን ከጠየቀ በኋላ መረጃውን ኮሌክት ካደረገ በኋላ ሲስተሙ ከገባው በኋላ ወደ ስራ መግባት ነው። ራይት ስለዚህ ተማሪው ምን ያደርጋል ማለት ነው? ኢንፎርሜሽን ይሸራል ወይንም ደግሞ የወደቁ ተማሪዎች ከወደቁ ተማሪዎችም ኤክስፔሪየንስ ትወስዳለህ። ዩኒቨርሲቲ ገብተው ደግሞ የማይፈልጉት ዲፓርትመንት ገብተው ከወጡ ተማሪዎችም ኤክስፔሪየንስ ትወስዳለህ። እንዴት ማለት ምን ብለህ እናንተ ይህንን ጥሩ ውጤት ላታመጡ የቻላችሁበት ልትወርቁ የቻላችሁበት ወይም ደግሞ የምትፈልጉትን ዲፓርትመንት ላታገኙ የቻላችሁበት ምክንያት ምንድነው ብሎ ይጠይቃል ማለት ነው። አሁንም ኤክስፔሪየንስ ምን ኮሌክት እያደረገ ነው ማለት ነው። ስለዚህ እኔማ ይህን አድርጌ ብሆን የምፈልገው ነገር አገኝ ነበር፣ ይህን አድርጌ ብሆን ይህን ያህል ውጤት አመጣ ነበር፣ ይህን አድርጌ ብሆን የሚቆጨኝ ነገር ሃይስኩል ላይ ይችን አድርጌ ብሆን በጣም ውጤት አመጣ ነበር፣ ያን ውጤት ካመጣሁ ደግሞ ዩኒቨርሲቲ ጥሩ ዲፓርትመንት ገባ ነበር። በጣም ብዙ ዩኒቨርሲቲ ገብተው ያሉ ተማሪዎች በጣም ሃይስኩል ላይ ይህን አድርጌ ብሆን የሚሉ በጣም ብዙ ናቸው። ስለዚህ ከነሱ ተሰበስባለህ። ስለዚህ እነሱ የገጠማቸውን ነገር ታስተካክላለህ ማለት ነው። አንደኛ ዓላማው ከተሳካለት ሰው የመረጃ ኮሌክት አድርጋል። ሁለተኛ ደግሞ ዓላማቸው ካልተሳካላቸው ከወደቁና የሚፈልጉትን ነገር ካላገኙት ተማሪዎች ኮሌክት ታደርጋለህ ማለት ነው። ከነዚህኞቹ ከወደቁት ወይንም ደግሞ ዩኒቨርሲቲ ገብተው የሚፈልጉት ካላገኙት የወሰድከውን መረጃ አንተ አትገድል፣ ታስወግዳለህ። ምሳሌ አሁን ከሴቶች ጋር ስጃጃል ጥሩ ውጤት አመጣ ነበር፣ ከነሱ ጋር ስጃጃል ነው
ወይንም ደግሞ በደንብ ሳላነብ ዝም ብዬ ስጃጃል ፑል ቤት ስገባ ምን ስል ጓደኞቼ ከነሱ ጋር መሄዴ ጥሩ ውጤት አላመጣሁም፣ ከነሱ ጋር መሄዴ ነው እኔ የወደኩበት ምክንያት ምናምን ብዙ ነገሮች እነዛ ነገሮች ካሉ ምን ማድረግ አለብህ ማለት ነው? አንተ ጓደኛ ከሆነ ጓደኛ መቀነስ፣ የሚጠቅሙትን የማይጠቅሙትን መተው። ሁለተኛም ደግሞ ሴት ከሴት ጋር መጃጃል፣ እነሱ ነገሮችን ማስወገድ። እነዛን ነገሮች ታስወግዳለህ፣ ከዚህኛው ያለውን ደግሞ ትተገብራለህ። ምክንያቱም ያ ዓላማውን አሳክቶ ከፍተኛ ደረጃ ከደረሰው ሰው የወሰድከውን መረጃ ትተገብራለህ፣ ከነዚህ የወሰድከውን መረጃ ደግሞ ታስወግዳለህ። ከዛም በኋላ የምትፈልገውን ደረጃ ላይ ትደርሳለህ ማለት ነው። ስለዚህ ምን አደረገ ማለት ነው? ልክ ኢንትራንስ ኤግዛም ሲደርስ ያን ድንጋይ በጣም የሚጠና ሆነ ማለት ነው። ራይት የሚጠና። ስለዚህ ምን ማድረግ አለብኝ? አዳክሞታል። ያን ድንጋይ ምን አድርጎታል? አዳክሞታል። ልክ ኤሌመንታሪ ቤተሰብ ምን ብሎ ቆፍሮለታል። ከዛ ድንጋይ ወጣ። ምን ሊያደርግ ነው? መጨረሻ ላይ ውሃ ላይ ያወጣል ማለት ነው። ውሃ ላይ ያወጣል። ስለዚህ ምን ያደርጋል ማለት ነው? ልክ 12ኛ ክፍል ኢንትራንስ ደረሰ ማለት ነው። መጀመሪያውንም ስላዳከመው ምን ያደርገዋል? ፍርክስክስ ያደርገዋል ማለት ነው። ራይት ድንጋዩን አዳክሞታል። መቶ መጨረሻ ላይ ፈረካክሶ ይጥለዋል ማለት ነው። ምን ማለት ነው? ይሄ ከዘጠኝ ጀምረህ የጣርከው ጥረት በእቅድ መሰረት በዓላማህ መሰረት ሌት ቀን የለፋው ልፋት ኢንትራንስ ኤግዛም ላይ ምንም አያሸግርህም። ራይት አያሸግርህም። ከዘጠኝ ጀምረህ መጥተዋል፣ ድንጋዩን መጥተዋል። መጨረሻ ላይ ብትንትን ይላል ማለት ነው። መጨረሻ ላይ ምን ይላል? ብትንትን ይላል ማለት ነው። ስለዚህ አሁን ምን አድርገሃል? የሃይስኩልን እቅድ ጨርሰሃል። አሁን የቀረህ ምንድነው? የዩኒቨርሲቲ ወደ ዩኒቨርሲቲ ለመግባት የምፈልገውን ዲፓርትመንት የማገኘው የት ዩኒቨርሲቲ ነው? ይህንን የምፈልገውን ዲፓርትመንት የማገኘው የት ዩኒቨርሲቲ? የመጀመሪያው እቅድ ተሳክቶልሃል። ጥሩ ውጤት ማምጣት ነው። ያን ድንጋይ ፈረካክሶ መጣል ነው። ፈረካክሶ ጥለሃል። ስለዚህ አሁን ደግሞ የቀረ ምንድነው? አሁንም ኢንፎርሜሽን ኮሌክት ማድረግ ሊጠበቅብን ማለት በጣም ያስፈልጋል። በጣም ልትጠነቀቁበት የሚገባ ዩኒቨርሲቲ ምርጫ ላይ ልትጠነቀቁበት የሚገባ ነገር ነው ማለት ነው። ስለዚህ ምንድነው? የትኛው ዩኒቨርሲቲ ይሻለኛል? የትኛው ነው ጥሩ ዲፓርትመንት የሚሰጠው? የትኛው ነው እኔ የምፈልገውን ዲፓርትመንት የሚሰጠው ዩኒቨርሲቲ የትኛው ነው የሚለውን ምን ማድረግ አለበት ማለት ነው? ኮሌክት ማድረግ አለበት። አሁንም ይሄን ከየት ነው የምታገኝ? የዩኒቨርሲቲ ካሉ ተማሪዎች፣ በየቦታው ያሉ ተማሪዎች ዩኒቨርሲቲ ገብተው ተምረው ከጨረሱ ከመምህራኖች ስለ ዩኒቨርሲቲ ከሚያውቁ ከዩኒቨርሲቲ እያንዳንዱን ሪሰርች ይሰራል። እያንዳንዱን ዩኒቨርሲቲ ማለት የትኛው ዩኒቨርሲቲ ጥሩ ያስተምራል፣ የአየር ንብረቱ ጥሩ ዲፓርትመንት ይሰጣል አይሰጥም፣ ያከብዳል ያቀላል፣ ያስተምራል አያስተምርም፣ እያንዳንዱን ነገር ኢንፎርሜሽን መሰብሰብ ይሄ ስራ ይሆናል ማለት ነው። አሁንም ወደ ድንጋዩ እንግባ። ውሃ ለማውጣት እንግዲህ ድንጋዩን ፈረካክሰዋል። አሁን ምን ያስፈልገዋል? መረጃ። ያን ድንጋይ ውስጥ ነው፣ ድንጋዩ ቆፍሮ ውስጥ ነው የወጣበት። ያን ድንጋይ ወደ ውጭ ለማውጣት የሚያስፈልገኝ ምንድነው? ስለዚህ ያን ድንጋይ ለማውጣት የሚያስፈልገው ምንድነው? የሚያግዘው ሰው ሊሆን ይችላል፣ ወይም የሆነ መሳሪያ ሊሆን ይችላል ያንን ነገር የሚያወጣበት። ስለዚህ ስለዛ ነገር ደግሞ መረጃ ያስፈልገዋል። እንዴት ነው ያወጣችሁት?
በምን አይነት መልኩ ነው ይህን ነገር አውጥታችሁ ውሃውን ያወጣችሁት የሚል መረጃ ደግሞ አሁን ሊያስፈልገው ነው ማለት ነው። ራይት። ስለዚህ ተማሪው ምን ማድረግ አለበት ማለት ነው? የት ዩኒቨርሲቲ እንደሚገባና ያ ዲፓርትመንት የት ዩኒቨርሲቲ በጥሩ ሁኔታ እንደሚያስተምረውና የት ዩኒቨርሲቲ ለእሱ ተስማሚ እንደሆነና ርቀቱንም ቅርበቱንም ዲስታንሱንም ሁሉንም ነገር ከኤክስፔሪየንስ ካላቸው ዩኒቨርሲቲ ተማሪዎችም ይሆናል ተምረው ለጨረሱም ስራም ከያዙትም ከታላላቆችም ሊሆን ይችላል መረጃውን ኮሌክት አድርጎ እኔን ይጠቅመኛል፣ ይህ ዩኒቨርሲቲ ብገባ ለእኔ ጥሩ ነው የሚለውን ከዛ ከሰበሰበው ዳታ በመምረጥ ከዛ በኋላ ዩኒቨርሲቲውን ይመርጣል ማለት ነው። ዩኒቨርሲቲውን ከመረጠ በኋላ አሁንም ደግሞ ምን አለ? ድንጋዩ ውስጥ ነው፣ አልወጣም፣ ገና አልጨረሰም፣ ውሃው ጋር አልደረሰም። ገና ምንድን ነው ያደረገው? ዩኒቨርሲቲ ነው የገባው። ወደ ዩኒቨርሲቲ ነው ገና የተቀላቀለው። ዩኒቨርሲቲ ውስጥ ገብቷል። መረጃውን ሰብስበዋል ማለት ነው። ከዛም በኋላ ምንድን ነው ያን ድንጋይ ምን አድርጓል? አውጥቷል ማለት ነው። ወጥቷል፣ ድንጋዩ ወጥቷል። ስለዚህ ዩኒቨርሲቲ ላይ ድንጋዩ የሚወጣው ፍሬሽማን ላይ ልክ ፍሬሽማን ትገባለህ ዩኒቨርሲቲ እንደገባ ፍሬሽማን ምንድን ይሆናል ማለት ነው? አሚሮን ቢዚ ያደርገዋል ማለት ነው። በምን አይነት መልኩ ነው የምፈልገውን ዲፓርትመንት የማገኝ? እስከ 12 ያለውን እቅድ ውጤት ሰርቷል። የሚፈልገውን ዩኒቨርሲቲ አግኝቶ ገብቷል። አሁን እንደሚቀረው ድንጋዩን ማውጣት ነው። ድንጋይ ውስጥ ነው፣ ያን ድንጋይ ማውጣት ወደ ውጭ። ምንድን ነው የሚያስፈልግ? አሁን ኢንፎርሜሽን ያስፈልገዋል። ዩኒቨርሲቲ ፍሬሽማንን ተምሮ ውጤት ሰርቶ ያችን ፊልድ ለማግኘት ስለዚህ ዩኒቨርሲቲ መረጃ ኮሌክት ማድረግ፣ እንዴት ዩኒቨርሲቲው ዲፓርትመንት ይሰጣል፣ በምን መልኩ ነው የሚሰጠው፣ በየት ነው፣ የት ነው ይሄ ያለው ምናምን መረጃውን ስለዛ ግቢ ዩኒቨርሲቲ መረጃ ይሰበስባል ማለት ነው። እንዴት ነው የዚህን ዩኒቨርሲቲ ወይም ደግሞ የፍሬሽማን ውጤት ጥያቄ የምሰራው? ጥሩ ውጤት የምሰራው ፍሬሽማን ኮርስ ላይ ጥሩ ውጤት የምሰራው እንዴት ነው የሚለውን መረጃ ይሰበስባል። ከማህበራዊ ሚዲያ ሊሆን ይችላል። ከተማሪዎችም እንዴት አድርገው ውጤታማ ከሆኑ ያንን ፈልጉትን ዲፓርትመንት አግኝተው ከገቡ እዛው ግቢ ውስጥ ተማሪዎች ከነሱ ሲኒየር ከሆኑ ተማሪዎች ከነሱ መረጃ ምን ያደርጋል? ኮሌክት ያደርጋል፣ ይሰበስባል። አሁን መረጃ ኮሌክት ያደርጋል። ኢንፎርሜሽን መረጃ በጣም የሚጠቅም ህይወታችሁን ነው የሚያቀርብ። ሙሉ መረጃ ካላችሁ ምንም ጣጣ የለም፣ ምንም የምትገጥማችሁ ነገር የለም ማለት። ምንም መረጃ ከሌላችሁ ግን ዝም ብሎ ማንበቡ ትርጉም የለም። ስለዚህ መረጃ ሰብስቧል። በምን አይነት መልኩ ማንበብ እንዳለበት፣ ምን ቦታ ትኩረት ማድረግ እንዳለበት፣ በምን አይነት መልኩ ያን ዲፓርትመንት ማግኘት እንዳለበት ኤክስፔሪየንስ ወስዷል ማለት ነው። ስለዚህ ምን ያደርጋል ማለት ነው? ያንን ፍሬሽማን በጥሩ ውጤት ሰርቶ የሚፈልገው ዲፓርትመንት ይገባል ማለት ነው። ራይት። ስለዚህ ድንጋዩን ለማውጣት እንዴት እንዳወጡት መረጃ ሰበሰበ። ድንጋዩን ለማውጣት ደግሞ መሳሪያ ያስፈልጋል። በዛ መሳሪያ ያን ድንጋይ ምን አድርጋ አወጣ ማለት ነው። አሁን ድንጋዩ ወጥቷል፣ ተፈርክሷል። 12ኛ ክፍል ላይ ያ ድንጋይ ተፈረከሰ። ኤሌመንታሪ አፈር ነበር፣ ተቆፈረ፣ ድንጋይ ወጣ። ያ ድንጋይ ወጣ። ልክ ሃይ ስኩል ላይ ስትገባ ድንጋይ ወጣ ማለት ነው። ልክ ያን ድንጋይ ፈርካክሰህ ወደ ዩኒቨርሲቲ ገባ። ዩኒቨርሲቲ ስትገባ ደግሞ ያን ድንጋይ ማውጣት ይኖርብሃል። ፍሬሽማን ኮርስ እንግዲህ ያን ድንጋይ ማውጣት ነው። ያን ድንጋይ ወጣ። ምን ቀረህ? አሁን ወደ ውሃው ቦታ ለመሄድ ነው። ድንጋዩን ስታወጣው አፈር ነው ያለው።
ትንሽ መቆፈር አለብህ ማለት ነው። መቆፈር ገር ነው ማለት ነው። ፍሬሽማንን ከጨረስ በኋላ እየገራህ አይደል? ከዛም በኋላ ምን ታደርጋለህ? ትቆፍራለህ በደንብ ምንም አይነት እጥረት ሳይኖር ትቆፍርና አራተኛ ዓመት ላይ ስትደርስ ልክ ቆፍሮ ከረከንች አገኝ የሚጠራ ከረከንች። ወይኔ እንዴት ነውማ ይችን ከረከንች ቆፍር ያሆነ ውሃዬን የማወጣው ይላል። አሁንም ጭንቅ ላይ ገባ ማለት ነው። ራይት። ስለዚህ ኤግዚት ኤግዛም የሚባል ነገር መጣ ማለት ነው። ራይት። ኤግዚት ኤግዛም ያከረከች ኤግዚት ኤግዛም ራይት። ኢንትራንስ ኤግዛም ድንጋ ነበር፣ ደረቅ ቁጢ ድንጋ ነበር። ፍሬሽማን ኮርስ ድንጋውን ማውጣት ነበር። ድንጋውን ሁሉንም ታወጣ፣ ፍሬሽማን ኮርስ የሚፈልገውን ታገኛለህ። ድንጋውን ሁሉም ካላወጣህ ግን የምትፈልገውን አታገኝም። ማትፈልገው ዲፓርትመንት ትገባለህ። ሁሉንም ድንጋይ ማውጣት አለብህ። ያ ፍሬሽማን ኮርስ ነው። ከዛም በኋላ ያን ድንጋይ አውጥተህ ቁፋሮ ደረሰ። ሁለተኛ ዓመት፣ ሶስተኛ ዓመት ቆፈርክና ኢንትራንስ የሚባል መጣ። ከረከንች መጣ። እየቆፈርክ እያለ ከረከንች ተፈጠረ። እንዴት ላርግ? ድንጋይ ፈረካክሶ ቁጤ ድንጋይ ፈረካክሶ የገባ ምን አያቅተውም ማለት ነው። ፎሮፎሮን ወይም ከረከንቹን ፈረካክሶ መውጣት አያቅተውም ማለት ነው። ራይት። ስለዚህ 12ኛን ክፍል ያለ ድንጋይ ፈረካክሶ የገባ ፍሬሽማን የሚባለውን ደግሞ ድንጋይ ያንን የፈረካከሰውን ድንጋይ ተሸክሞ ያወጣ ከረከንቹን ወይም ኤግዚት ኤግዛምን መውጣት አይከብደውም ማለት ነው። ራይት። መውጣት አይከብደውም። ይከብዳል አይከብደውም? ድንጋይ የፈረከሰ እንደ ከረከንጃ አያቀተውም ማለት ነው። ስለዚህ ኤግዚት ኤግዛም ናት ማለት ነው ያቺ ከረከንች። ግን ምን ማድረግ ያስፈልጋል? ማሰብ። ያዝ ታደርጋለች። አየህ፣ ጨነቅነቅ፣ ወይኔ ከበደችም፣ ዛሬ ረቆይ ነገር ተነገ ወዲያ እንደዛ የምትል ከሆነ ከንቱ ትቀራለህ። ነገር ግን ያችን ከረከንች እንዴት ልለፋት? ኤግዚት ተፈትነው ከወጡ ተማሪዎች መረጃ ተሰበስባለህ፣ ጥያቄዎችን ትሰራለህ። ከነሱ ሰበስብ አንዱ ምን ይላል? እኔ ጥያቄዎች በጣም ሰራ ነበር፣ አነብ ነበር፣ በቅድ መሰረት ይሄድ ነበር፣ እንዳረግ ነበር ይላል። ከዛም ደግሞ ኤግዚት ኤግዛም ከወደቁ ተማሪዎች ደግሞ ትጠይቃለህ። እንዴት? ለምን ወደቃችሁ? በምን ምክንያት ወደቃችሁ? አይ እኔ የማይወደቁት አላነብም ነበር፣ ጥያቄም አልሰራም ነበር፣ ዝም ብዬ ስንዘላዘል ነበር፣ ትቼው ነበር፣ ዩኒቨርሲቲ ተገባው ትቼው ነበር የሚል መልስ ሊሰጧቸው ይችላል። እንደዛ ነው እንዴ? ይሄማ እኔም ማንበብ አለብኝ ማለት ነው። እሱ የወደቀበት ምክንያት በዚህ ከሆነ እኔ እሱ የወደቀበት ምክንያት መተው አለብኝ። ከጓደኛ ጋር እየተጃጃለ ከሆነ ጓደኛ ምናምን ትቼ ማንበብ አለብኝ። ከሱ ምን ወሰድክ? ኤክስፒሪየንስ ወሰድክ ማለት ነው። ከወደቀው ተማሪ ካለፈው ሰው ጥሩ ውጤት አንተ ከሰር እንዴት ይሄን ጥሩ ውጤት አመጣ? አይኔማ በዛ አንብቤ እንደዚህ ሁኚ በዛ አርቄ በዚህ ጥሪ በዚህ ለፍቼ ወጣሁ። ስለዚህ እሱን ትወስዳለህ። የዛኛውን ታስወግድና የሱን ትወስዳለህ። ራይት። የሱን ትወስዳለህ። ከዛ በኋላ ድንጋይ የፈለጠ ከረከንቻ ያቀተው ከረከንቿን ብዙም ሳትጨናነቅ ታልፋታለህ ማለት ነው። ይህ ነው። ስለዚህ ያን ከረከንች ቆፍሮ ምን አገኘ? ውሃ አገኘ። ተመለከቱ፣ ውሃ አገኘ። መጀመሪያ ቆፈረ፣ ኤሌመንታሪ ስኩል፣ ሃይ ስኩል ገባ፣ ድንጋይ አገኘ። 12 ሲደርስ ኢንትራንስ ኤግዛም፣ ዩኒቨርሲቲ ለመግባት ደግሞ ኢንፎርሜሽን ያስፈልግ ያን ድንጋይ ለማውጣት ዩኒቨርሲቲ ገባ። ፍሬሽማንን ለማውጣት ያን ድንጋይ ማውጣት አለበት። የፈረከሰው ኢንትራንስ ኤግዛም ላይ የፈረካከሰውን ድንጋይ ማውጣት አለበት። ምክንያቱም ውሃ ሊያወጣ ነው ከውስጥ። ያችን ድንጋይ ፍሬሽማን ላይ አወጣ። ሁሉንም ድንጋይ ነው ያወጣው፣ አላስቀረም። ካስቀረም የሚፈልገው ፊልድ አይገባም። ሁሉንም ድንጋይ ማውጣት አለበት። ያንን ዓላማውን ለማሳካት የሱን ፍላጎት ዲፓርትመንት ለማግኘት እዛ ውስጥ ያሉትን ድንጋዮች ፍሬሽማን ላይ ማውጣት አለበት። ከዛም የሱን ከወጣ በኋላ አሁንም ቁፋር አለበት። ገር ይሆናል። ሁለተኛ ዓመት ሶስተኛ ዓመት
4ኛ ዓመት ሲደርስ ከረከንች ገጠመ። ያን ከረከንች ደግሞ ድንጋይ የፈለጠ ከረከንች አያቀተው ከረከንቹንም ፈረካከሰ። ምን አገኘ? ውሃ ወጣ ማለት ነው። ራይት ውሃው ወጣ ማለት ነው። ያቸው ይሄ ውሃው እንግዲህ እንደዚህ ሆኖ ወጣ። ልጁም ኤግዛምን አለፈ ማለት ነው። ከዚህም በኋላ ምንድነው የሚያደርገው ነው? አሁን ደግሞ ምን አለ? ውሃው ወጥቶ እዛ ውስጥ ገብቶ የሚጠጣ የለም አይደለም እንዴ? ወደ ምንም መቀየር አለበት፣ ወደ ተግባር። ልጁ ምን ሊያደርግ ነው ማለት ነው? ስራ ሊፈልግ ነው። እንዴት አድርጌ ነው ስራ የማገኘው? እንዴት አድርጌ ነው ጥሩ ስራ የምገባው ሊል ነው። ስለዚህ ውሃው መውጣቱ ብቻ በቂ አይደለም። ቧንቧ ከሆነ መሰራት አለበት፣ ሰዎች እንዲገለገሉ ማድረግ አለበት አይደል? ውሃ ቆፍሮ ወጥቷል፣ ውሃው ውስጥ ነው፣ እዛ ውስጥ ገብቶ የሚጠጣ የለም። ስለዚህ ለመጠጥ እንዲውል ማድረግ አለበት፣ አገልግሎት እንዲሰጥ ማድረግ አለበት። ያንን ለማድረግ ምን ማድረግ አለበት? ያ ውሃ አገልግሎት እንዲሰጥ የሚያስፈልጉ ነገሮች አሉ ማለት ነው። የመጀመሪያው ባለሙያ ሊያስፈልገው ነው። ባለሙያ ያንን ቧንቧ ከሆነ ቧንቧ ሰርቶ ለህዝቡ እንዲገለገል ለማድረግ ባለሙያ ያስፈልገዋል፣ ብረት ያስፈልገዋል፣ ውሃውን የሚያስተካክል ያንን ነገር የሚሰራ ገንቢ ያስፈልገዋል፣ ብዙ ነገር ያስፈልጋል። ስለዚህ ተማሪው ምን ያስፈልገዋል? ኢንፎርሜሽን። እንዴት ነው ስራ ማገኘው? ልምድ ያስፈልገዋል። ቢኮዝ ልምድ ይዛል እዚህ ጋር ደግሞ ቢኮዝ በዩኒቨርሲቲ ላይ አብዛኛው ቲዮሪ ስለሆነ ልክ ወጥተህ ለስራ ለመግባት ልምድ ይጠይቃል። አብዛኛው ልምድ ይጠይቃል። ስለዚህ የሆነ ስኪል ይዘህ ከመጣህ ትንሽ እንትን ትላለህ። ራይት። ስለዚህ ያንን ውሃ ቆፍሮ ወደ ቧንቧ ለመቀየር የወጣውን ውሃ ወደ ቧንቧ ለመቀየር ሙያ ያስፈልገዋል። ራይት። ሙያ ያስፈልገዋል፣ ባለሙያ ያስፈልገዋል። ስለዚህ ተማሪውም እዛ ስራ ለመግባት ሙያ ያስፈልገዋል። ሙያ ያስፈልገዋል። ውጤቱን አግኝቷል። ውጤቱ ውሃ መውጣቱ ነው፣ ወይንም ደግሞ ኤግዛምን አልፎ ካርድ መያዝ ነው። ነገር ግን ያ ካርድ ብቻው መያዝ ብቻ ጥቅም የለውም። ያ ካርድ አገልግሎት ላይ መዋል አለበት። ስለዚህ ያ ውሃ ወጥቶ አገልግሎት ለማህበረሰቡ አገልግሎት ላይ መዋል አለበት። ያም ተማሪያን ካርድ ይዞ ስራ ገብቶ ማህበረሰቡን ማገልገል አለበት ማለት ነው። ራይት። ማገልገል አለበት። ስለዚህ ምን ያደርጋል? ልምድ ካለው በዛ በልምዱ ራሱ ይሰራዋል ማለት ነው። ያን ነገር ልምድ ካለው ራይት። ልምድ ከሌለውስ ልምድ የማይጠይቁ ስራዎች ይገባል። ከገባ በኋላ እዛ ገባበት ድርጅት ላይ ልምድ የማይጠይቀው ስራ ገብቷል። እዛው እየሰራ ምን ያደርጋል ማለት ነው? ያንን ነገር ይለምዳል ማለት ነው። ያንን ነገር ከሌሎቹ ይለምዳል ማለት ነው። ስለዚህ ያንን ውሃ ቧንቧን ምን ታደርጋለህ ማለት ነው? አንተ 1 ቀን 3 ቀን ሄደህ ልምድ ካላቸው ኤክስፔሪየንስ ተወስድና ያንን ነገር ትሰራለህ፣ ወይም ሙያ ያለውን ታሰራለህ። ራይት። ያም ተማሪ ምን ያደርጋል? ተመርቆ ወጥቶ ልምድ የለውም፣ ልምድ ብዙም የማይጠይቀው ቲዮሪ ፓርት ላይ ገብቶ እዛ ድርጅት ውስጥ ገብቶ ከዛ የሚፈልገው አለ እዛ ድርጅት ውስጥ እዛው እየሰራ እዛው ልምድ ይለምዳል ማለት ነው። ራይት። እዛው እየሰራ እየለመደ ያኛውን ሲለምድ ወደዛኛው እያደገ ይሄዳል ማለት ወደዛኛው እያደገ ይሄዳል። ስለዚህ ውሃውን ልምድ ካላቸው ተወስድና ያንን ትሰራለህ። ከዛ ደግሞ እያልክ ቧንቧ ሰርተው ከሆነ ከዛ ደግሞ እያልክ ለማህበረሰቡ ታሰራጫለህ፣ እያልክ ዘመናዊ ታደርገዋለህ ማለት ነው። ስለዚህ የተማሪ ዓላማ ይህ ነው። ራይት። ይህ ነው ዓላማው። ይሄ ነው የመጀመሪያው። ምንድን ነው? ትንሽ ቆፈረ እስከ 8
ቤተሰብ ነው ያንን የቆፈረለት ከሱም ጋር ሆኖ እሱ ብዙም ጉልበትም የለው አሚሮ ፍሪ ነው። እዛ ጊዜ ሃይ ስኩል ሲገባ አሚሮ ትንሽ የመጨናነቅ ቦታ ይደርሳል ራይት። ስለዚህ ትምህርቱን ከበድ ወደ ማለት ይሄዳል። የበስ ጉልበት መጨመር አለበት፣ ጥረት ማድረግ አለበት። ምክንያቱም አሚሮም ትንሽ እየቀነሰ ስለሚሄድ እድሜ እየሄደ ሲሄድ አሚሮ እየቀነሰ ስለሚሄድ ጥረትን ትኩረት ማድረግ አለበት። በአንድ ሰዓት በህፃንነት እድሜ በአንድ ሰዓት የምታነበውና ትልቅ ሆኖ በአንድ ሰዓት የምታነበው እኩል ስላለ አይደለም። ስለዚህ ጊዜን መጠቀምና በደንብ ጥረት ማድረግ መጨመር አለብን ማለት ነው ሃይስኩል። ምክንያቱም ያን ድንጋይ ሲቆፍር ድንጋይ ወጥቷል፣ ኤሌመንታሪ ቆፍሯል፣ ከዛ ሃይስኩል ሲደርስ ድንጋይ ወጥቷል። ስለዚህ ያን ድንጋይ ለመስበር ጉልበት ያስፈልገዋል። ጉልበቱም ደግሞ ከኋላ ስለለፋ ትንሽ ቀንሷል። ይህ ምንድነው? አሚሮ ኤሌመንታሪ እና ሃይስኩል ያለው እኩል ስራ አይደለም እንደማለት ነው። ይግባቸው። መጀመሪያ ቆፍሯል እስከ 8 ሃይስኩል ላይ ድንጋይ ወጣበት ወይም ኢንትራንስ ላይ ማለት ነው። ያን ድንጋይ ለመውጣት ምን መጨመር አለበት? ጥንካሬ እና ጊዜውን በደንብ መጠቀም አለበት። አሚሮ እያደር ይዝጋል ብያለሁ አይደል ትምህርቱ ላይ። ያንንም ነገር ለመቆፈር ጉልበቱ እየቀነሰ ይሄዳል። ከዛም በኋላ ያን ድንጋይ ፈረካክሶ ጨረሰ። ፈረካክሶ ሲጨርስ ወደ ዩኒቨርሲቲ ገባ። ዩኒቨርሲቲ የሚፈልገውን ዲፓርትመንት ለማግኘት ፍሬሽማን ኮርስ አለ። እሱ ደግሞ እዛ የፈረካከሰውን ድንጋይ ማውጣት አለበት። ያን ድንጋይ አወጣ፣ ሙሉ አንድም ሳያስቀር አወጣ። ካላወጣ የሚፈልገውን ዲፓርትመንት አያገኝም። ሁሉንም ማውጣት አለበት ማለት ነው። ልክ አወጣ፣ የሚፈልገው ዲፓርትመንት ገባ። ከዛም በኋላ ከገባ በኋላ ደግሞ ድንጋይ ወጥቷል። ከዛ የሚቀራ እንትን አለ፣ ይቆፍራል። ከዛም ከቆፈረ በኋላ ሁለተኛ መቆፈረ፣ ሶስተኛ መቆፈረና አራተኛ ዓመት ሲደርስ ደግሞ ከረከንች መጣ። ከረከንች ወጣበት። ድንጋይ የፈለጠ ከረከንች ያቀተው ከረከንቹን ፈረካክሶ ኤግዛምን አለፈ፣ ውጤቱን አገኘ ማለት ነው። ስለዚህ ውጤቱም ደግሞ የዛ የቆፈረው ምንድነው? ውሃ ነው አይደል? መጨረሻ ውሃ ማግኘት ነው። መጨረሻ ውጤቱን አገኘ፣ ውሃ አገኘ። ውጤት ብቻ በቂ አይደለም። ውሃ ማግኘት ቆፍሮ መውጣት ብቻ በቂ አይደለም። መሰራት አለበት፣ በቧንቧ መስራት አለበት፣ ለማህበረሰብ ማሰራጨት አለበት። ስለዚህ ያም ተማሪ ውጤቱን ብቻ መያዙ ትርጉም የለውም። ምን ላይ ማድረግ አለበት? ተግባር ላይ ማዋል አለበት። ውሃው የወጣው ውሃ ተግባር ላይ እንደሚውለው የተማሪውን ውጤት የያዘው ወረቀት ተግባር ላይ ማዋል አለበት። ያን ተግባር ላይ ለማድረግ ምን ማድረግ አለብን? የሚያስፈልግ መሳሪያ አለ፣ የሚያስፈልጉ ነገሮችን ማሟላት ነው። ያንን ውሃ ወደ ቧንቧ ለመቀየር የሚያስፈልጉ ነገሮችን ማሟላት ሙያ ይጠይቃል። ያንን ቧንቧ ለመስራት ሙያ ይጠይቃል። ትምህርትም ተምረህ የሆነ ቦታ ጥሩ ነገር በአንዴ ለመግባት ሙያ ይጠይቃል። ራይት? ሙያ ይጠይቃል። አንድ ተማሪ ኮምፒውተር ሳይንስ ተመርቆ ዌብሳይት ዴቨሎፕ ለማድረግ ድርጅት ውስጥ እዛ አደርጋለሁ ቢል ዌብሳይት አንድ ቀን ሰርቶ ካላወቀ ዝም ብሎ ቲዮሪ አንብቦ ከሆነ ወጣው እንዴት ይገባል? አይሆንም። የማይሆን ነገር ነው ማለት ነው። ራይት? ሙያ ይጠይቃል ማለት ነው። ስለዚህ ምን ማድረግ አለበት? እዛ ካምፓኒ ውስጥ ይገባና ሙያ የማንጠይቀው ስራ ላይ ይገባል ማለት ነው። ከዛም ፈዛሽ ላይ ገብቶ ያኛውን የለምዳል፣ እዛው እየሰራ የዛኛውን እየለመደ ይወጣል ማለት ነው። ስለዚህ በዚህ አይነት መልኩ ተማሪ ዓላማውን ማሳካት መቻል ይኖርበታል ማለት ነው። መፈረካከስ መኖር አለበት። በእቅድ መሰረት መሄድ፣ መፈረካከስ መኖር አለበት ማለት ነው። ይሄ ነው። ስለዚህ በሃይስኩልም ያላችሁ በዩኒቨርሲቲም ያላችሁ ተማሪዎች የተማሪ ዓላማው ምንድን ነው? ተምሮ ማስተማር፣ ማህበረሰቡን ማሳወቅ፣ ራይት? መጥቀም፣ ሀገር መጥቀም አይደል? የመጀመሪያ ዓላማው ይሄ ነው። ተምረህ ቢዝነስ ተምረህ ይሄን የምትከብርበት ነገር አይደለም። ተምረህ በአንዴ ፎቅ ገንብተህ ምናምን የምትሰራበት ከበርቴ የምትሆንበት አይደለም። ትምህርት እውቀት አግኝተህ እውቀትን የምታካፍልበት፣ ሀገር ህዝብን የምትጠቅምበት። ስለዚህ ያም ሰው ምንድን ያደረገው? ቆፈረ፣ ድንጋዩን ፈለጠ፣ ምንም ማለት ውሃ ወጣ፣ ውሃ አውጥቶ ለማህበረሰቡ ያሰራጨው። ተመልከት። ያንተም ያ ልክ
የጠማውን ማህበረሰብ ውሃ እንዳጠጣ ነው መቁጠር ያለብህ ራስህ። በዓላማ ወጥተህ ጥረህ ለፍተህ መጨረሻ ላይ ህዝብህን ማገልገል፣ ልክ ህዝብህን ውሃ እንደማጠጣት ይቆጠራል። ራይት? ይሄ ነው እንደዛ ማሰብ ያለብን። አንድ ሰው የጠማውን ሰው ውሃ ማጠጣት ምን ያክል ጥቅም እንዳለው ምን ያክል እንደሆነ የምናውቀው ነገር ነው። ስለዚህ እኛም ተምረን በእውቀት ታንጸን ዓላማችን ጨርሰን ማህበረሰባችን ስናገለግል አንድ ሰው ተምረን ያወቅነው ስናስተምር ልክ ውሃውን አውጥተን እንዳጠጣ ነው መቁጠር መቻል አለብን። ስለዚህ የመማር ዓላማው ተምሮ ማስተማር፣ ቆፍሮ ህዝብን ማጠጣት ነው ማለት ነው። ይችን ማወቅ አለባችሁ። ይችን ማወቅ አለባችሁ። ያወቀውን ማሳወቅ፣ መጥቀም ህዝብን ለህሊናም ለራሳችን የሚጠቅም ደስታ የሚፈጥር። ስለዚህ 5,000 10,000 ደሞዝ ምን ታረግልኛለች፣ ቤት አሰራልኝ ምን አትልልኝ የሚለውን ሐሳብ ትተን መጣር ነው ያለብን። ራሳችን እንጠቀማለን፣ ህዝብን እንጠቀማለን። ከ5,000 ከ10,000 በላይ ከ100,000 ብር በላይ ምን እያረክ ነው? ህዝቦችን እየቀየርክ ነው፣ እያስተማርክ። አስተምረህ ለውጥ እያመጡ ነው። ያላወቁትን እያሳወቅክ ብዙ ህዝቦችን እየጠቀምክ ነው። ልክ ውሃውን አውጥተህ ህዝቦች ልብሳቸውን እንዲያማጥቡ ለመጠጥ ለምን እንደሚገለገሉበት እንደዛ እየሰራ። ስለዚህ ምን ያክል ነው የሚበልጠው? ራይት? 10,000 ብር ታስባለህ፣ ግን አንተ እየሰራህ ያለው ከ100,000 ብር በላይ ነው ማለት ነው። ራይት? ስለዚህ ሁላችንም ዓላማችንን መለየትና ማወቅ አለብን ማለት ነው። ስለዚህ ዩኒቨርሲቲ ያላችሁና በሃይስኩል ያላችሁ ተማሪ የሆናችሁ በሙሉ የወደፊት ዓላማና ህልም ያላችሁ ተማሪዎች ዓላማችሁን ወቁ። በዓላማችሁ ጸንታችሁ ጠንክራችሁ ያንን ዓላማችሁን ለማሳካት ብትጥሩ በጣም አሪፍ ነው ማለት ነው። ስለዚህ በዚህ ቻናል እንግዲህ እንደዚህ አይነት ያሉ ምክሮችን መሀል ላይ አንድ ምን እናደርጋለን፣ እንደዚህ አይነት ቴክኖሎጂካል የሆኑ ትምህርቶችን የምንሰጥበት ቻናል ነው። ከዛም ደግሞ እንደዚህ አይነት ትምህርቶችን በመሀል የምንለቅበት ትምህርት የምንለቅበት ቻናል ነው ማለት ነው። ስለዚህ ዛሬ ጀነራላይዝ አድርጌ ያው በምሳሌ መሰረት ጀነራላይዝ አድርጌ ለማስረዳት ሞክሬያለሁ። የሚቀጥለው እንግዲህ በፓርት አድርጌ እንዴት ነው ይሄን ሁሉ ፈረካክሼ ህዝቤን ውሃ ማጠጣው፣ ውሃ እያጠጣው ህዝቤን ንጹህና የተሻለ ማህበረሰብ ማደርገው የሚለውን ይዤላችሁ መጣ ይሆናል። ሁለተኛ ደግሞ ምን አይነት እንዴት ነው ዲፓርትመንት የማገኘው፣ እንዴት ባነብን ክላስ እንደዚህ ያለ ውጤት ማመጣው፣ እንዴት ነው ምናምን በቃ እያንዳንዱ ነገር የትኛው ዩኒቨርሲቲ ይሻላል፣ የትኛው ዩኒቨርሲቲ ዲፓርትመንት ይሰጣል የሚለው ነገር በሙሉ የትምህርትን ዓለም ሁሉ ጀነራላይዝ እያደረግን የምንማር ይሆናል። ስለዚህ ይህን ቻናል ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እኛንም አበረታቱ ማለት ነው። ሙሉ መረጃ እንሰጣለን፣ ቴክኖሎጂ ነክ የሆኑ ነገሮችን እናስተምራለን። ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሁሉም እንዲዳረስ በማድረግ ተባበሩ ማለት ነው። ለዛሬ እንግዲህ ይህን ያህል ከተነጋገር ለሚቀጥለው ምን ማድረግ አለብን ይህንን ድንጋይ ለመፍለጥ የሚለውን ይዤላችሁ የምመጣ ይሆናል። ጨርሻለሁ።
Wait.